እዚህ ነገር ላይ የተጻፈውን ጽሑፍ ካነበብኩ በኋላ እጅጉን አዝኜና አፈሬ ነው ይሄንን ቪዲዮ የሰራ ያለሁት። በእርግጠኝነት የተጻፈበትን ነገር ሳታነቡ ይሄንን ነገር ከየሱቁ እየገዛችሁ የምትጠቀሙ ግለሰቦች የተጻፈበትን ነገር ስትሰሙ እጅጉን በራሳችሁ ታፍራላችሁ፣ ታዝናላችሁ። ምን ይላል መሰላችሁ? ቃል በቃል ነው የምናገረው የተጻፈበት። በምግብ እጥረት ወይም በረሃብ ምክንያት ለሚሞቱ ህፃናት በአሜሪካው የእርዳታ ድርጅት በዩኤስኤአይዲ አማካኝነት ተዘጋጅቶ የሚቀርብ ነፍስ አድን ምግብ ይላል። እደግመዋለሁ። በረሃብ ወይንም በምግብ እጥረት ምክንያት ለሚሞቱ ህፃናት በአሜሪካው የእርዳታ ድርጅት በዩኤስኤአይዲ አማካኝነት ተዘጋጅቶ የሚቀርብ ነፍስ አድን ምግብ። የመጨረሻው ላይ በደንብ እንድታሰምሩ ፈልጋለሁ። ነፍስ አድን ምግብ እና ከዚህ ከረሃብና ከምግብ እጥረት ጋር በተገናኘ ህፃናቱ ላይ የሚደርሰውን ችግር በተመለከተ ጉግል ላይ ሰርች አደረኩ ማለት ነው በአፍሪካ። እና ምን ይላል? ከ5 ዓመት በታች የሆኑ ወደ 600 ሺህ የሚጠጉ ህፃናት በየአመቱ በረሃብ ምክንያት ይሞታሉ። ፍላምፍሌትን አሁን በየሱቁ ታገኙታላችሁ። 40-30 ብር ይሸጣል። ሲያልፍም ሌጋል ሆኖ ልክ እንደ ህጋዊ በጣም ህገወጥ አሳፋሪ ነገር ቢሆንም እንደ ህጋዊ ሱቅ ላይ 40-30 ብር እየሰጣችሁ ትገዙታላችሁ። ሲያልፍም ኦንላይን ላይ ራሱ የተሸጠ ነው። ኦንላይን ላይ ቴሌግራም ቁጥራቸውን አስቀምጠው ቲክታክ ላይ ራሱ በብዛት መረከብ የምትፈልጉ በዚህ ቁጥር ደውሉና አናግሩ ምናምን ተብሎ ይለጠፋል። ያለ ሀፍረት ማለት ነው። በጣም ነው የሚያሳዝነው። የጤና ባለሙያዎች ማለት ነው ይህንን ነገር ማለት ነው በኃላፊነት ለነዛ ህፃናት እንድታደርሱ ያ የእርዳታ ድርጅት የአሜሪካው የእርዳታ ድርጅት ኃላፊነት ሰጥቶ የሚሰጠው ለናንተ ነው። ለነጋዴው አይደለም የሚሰጠው፣ ለናንተ ሰጠ። ስለዚህ ነገር ጥቅምና ዓላማ አዌርነሱ ከማንም በላይ ለናንተ አለ። ለምን ለነማን እንደተመረተና እንደሚያስፈልግ እናንተ ታውቃላችሁ። የህፃናትን ህይወት ከመሞት ለመታደግ ለዛውም በረሃብ ለሚሞቱ ህፃናት ተሰርቶ የመጣን ይሄንን ነፍስ አድን ምግብ አውጥታችሁ ለነጋዴ የምትሸጡ በዚህ የተከበረ ሙያ ውስጥ የተሸሸጋችሁ ማይገባችሁ ይሄ ሙያ ማለት ነው። እንግዲህ እኛ እንደምናውቀው የጤና ባለሙያዎች ከእግዚአብሔር በታች ለሰው ልጅ ጤንነት ደከመኝ ሰለቸኝ ሳይሉ ብዙ መስዋዕትነት እየከፈሉ የሚተጉ ናቸው። በዚህ የተከበረ ሙያ ውስጥ ግን ሳይገባችሁ የገባችሁ ብዙ ሌባዎች አላችሁ። በዚህ የተከበረ ሙያ የሰው ነፍስ ይድናል እንጂ በሰው ነፍስ ላይ ተቆምሮ ቢዝነስ አይሰራም። በረሃብ ለሚሞቱ ህፃናት ነፍስ ለማትረፍ የመጣን ይሄንን ፍላምፍሌት የሚባል ነፍስ አድን ምግብ ሸጣችሁ እውነት የእናንተን ልጆች ታሳድጉበታላችሁ? እናንተ ካልሸጣችሁ አይሸጥም። ይሄ ሲጀመር የሚሸጥ ነገር አይደለም፣ መድኃኒት ነው። እኔ እንደ ምግብ አላየውም፣ እንደ መድኃኒት ነው። እና እንደ ሌጋል ወይንም እንደ ህጋዊ በየሱቁ እንደዚህ የተቸረቸረውና ነጋዴው የተቀራመተው እናንተ አውጥታችሁ ስለሸጣችሁት በህፃናቱ ህይወት ላይ ቆመራችሁ ማለት ነው። በሰው ህይወት ላይ ለዛውም በተራቡ ህፃናት ላይ በየገጠሩ ስንት ህፃናት በምግብ እጥረት ወይም በረሃብ ምክንያት ያልፋሉ? ስንት ህፃናት እኛ ከተማ ላይ ያለን አልናቅ እንችላለን። እነዚህ ህፃናት ህይወት መታደጊያ ይሆን ዘንድ በረሃብ እንዳይሞቱ የተዘጋጀን ይሄንን ነፍስ አድን ምግብ ሸጣችሁ የምታገኙት ብር እውነት ይበላላችኋል? ልጅን ታሳድግበታለህ? ህብረተሰቡ ራሱ ተጠያቂ ነው ብዬ አምናለሁ። እኛ 30-40 ብር ገዝተን የምንጠቀመው ይሄ መድኃኒት ነው የምለው እኔ በረሃብ ምክንያት ህይወታቸውን ለሚያጡ ህፃናት ነፍሳቸውን የሚያቆይ ነው። እኛ ባንጠቀመው አንጎዳም፣ እነሱ ግን ካልተጠቀሙት ይሞታሉ። ፐርፐዝሊ ለዛ ነው የተሰራው፣ አላማው ለዛ ነው። መቼስ በእርግጠኝነት በረሃብ ምክንያት ለሚሞቱ ህፃናት ነፍሳቸውን ለመታደግ ነው የተሰራው እየተባለ ደፍረን አንገዛም፣ ህሊና ካለን ማለት ነው። ስለዚህ ባካችሁ እነዚህን ባለጌዎች ነጋዴዎችንም ሆነ ሳይገባቸው በጤና ሙያ ውስጥ ተሰግስገው ይህንን መድኃኒት እያወጡ የሚሸጡ ሌባዎችን ተባብረን ልናስቆማቸው ይገባል። የምሬን ነው የምላችሁ። ምክንያቱም የህፃናቱ ህይወት ጉዳይ ነው፣ የመኖር ያለ መኖር ጉዳይ ነው። ለዛውም በረሃብ ማለት ነው። በየሱቁ በጣም ህገወጥ ሆኖ ሳለ ግን ሌጋሊ እንደ ኖርማል እየተሸጠ ያለውን ይሄንን መድኃኒት እባካችሁ እናስቆም። የሚገባቸው ህፃናት ይሄን አግኝተው ቢያንስ ህይወታቸው ይትረፍላሉ። እባካችሁ ሼር እያደረጋችሁ አድርሱ። አመሰግናለሁ።